ሰላም ጤናችሁ ሁላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን በሰላም ወደ ቻናል ይመጣችሁ። ይሄ ቪዲዮ የአዲስ አበባው አስቱ ፌሎሺፕ ሚዲያ ቲም ሪትሪት ቭሎግ ነው። 12 ሰዓት ነበረ እንገናኛለን የተባለው፣ ግን ስንጠባበቅ ትንሽ ቆየ። ባሱም የመጣው ኦልሞስት 1 ሰዓት ካለፈ በኋላ ነው። እኛም መንገድ የጀመርነው የምንሄደው ወደ መገናኛ ግሬት ኮሚሽን። ከጅማሮ እስከ ፍጻሜ ድረስ አንተ ከኛ ጋር ሁን። ስለምትሆን እናመሰግንሃለን። አንድም ሁለትም በተሰበሰባችሁበት እኔ በዛ እገኛለሁ ያልክ እግዚአብሔር ዛሬ ተገኝ። ቀጣይ ያለውን ጊዜ ተቀርብ ተገኝ። ሁሉን ጊዜ ሰጠንህ፣ ለአንተ ሰጠንህ። ሁሉን ነገር ለአንተ አሳልፈን ሰጠንህ። የተመቻቸ ይሁን፣ ምንም ነገር አይቸግረን። አባት ሆይ አንተ ሸፍን፣ በናዝሬቱ ጌታ በኢየሱስ ስም አሜን። ከዛ መንገዳችን እንደዚህ በጸሎት ጀመርን። መንገዱም ብዙ ክራውድድ አልነበረም። ቶሎ ነው የደረስነው። ደረስን ማለት ነው። ይህ መገናኛ ያለው ግሬት ኮሚሽን። ሁሉም ሰው ደክሞት ነበር፣ እቃ ተሸክመን ነበረ። ከዛ ደግሞ ሁላችንም ቀን ላይ ክላስ ነበረን። ከዛ የምንወጣው ደግሞ 7ኛ ፍሎር ነበረ። ጋራ ኢኖቬሽን ሀብ ባል ቦታ አለ፣ ግሬት ኮሚሽን ውስጥ ነው። እዛው በጣም የሚያምር ቦታ ነው። ከዚህ ጋር በጣም ተደክመን ነበረ። 7ኛ ፎቅ ድረስ ሁላችንም እየወጣን እቃ ተሸክመን በዛ ላይ ሊወዝ ኤግዞስቲንግ ተሰበሰብን። ከዛ ደግሞ ወደ የክፍላችን ወደ ምንተኛበት እቃችንን ለማስቀመጥ መሄድ ጀመርን። ቦታው በጣም ነው የሚያምረው። የሆቴል ሩም ነው የሚመስለው። እያንዳንዱ ክፍል 4 አልጋ አለው። ከዛ ኪችን አለው፣ የራሱ ቤት አለው። በጣም ፋንሲ የሆነ ፕሌስ ነው። ኤቭሪቲንግ ላይቱ፣ ያሉት እቃዎች፣ የተጠቀሙት ማቴሪያል፣ ከለሩ በጣም 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 ነው የሚያምረው። በቃ ሆቴል ነው የሚመስለው። luxurious experience ነበር honestly። እኛም ቦታ መረጥን፣ እናርፍበትን አልጋ መረጥን። እዚህ ጋር I don't know what I was doing. So this is the bedroom. This is where I'll be staying because በመስኮት ቅርብ ነው። Oh my god, ሲያምር for this view በሚል. So this is the shower. Say hi. Hi. Look እንትናችን ነው ሎከራችን probably looking wait አናስቀምጣለን። Yeah, it is. እዚህ እናስቀምጣለን። ፎቶ አለ እዚህ ጋር the treatment. We get here now the treatment. There is the shower, the toilet and us. Yeah. ፕሮግራማችን ኦፊሻሊ ጀመረ። በጸሎት ጀመርን። ከዛ ደግሞ ሁሉም ራሱን ማስተዋወቅ ጀመረ። ከዛ እያንዳንዱ ሰው የእያንዳንዱን ስም መጥራት ተጀመረ ማለት ነው። ከዛ ወደ ወርሺፕ ሄድን። አሜን ጸጋዬ በዛለት እንደኔ ያለ አቤት ምሕረት የበዛለት አቤት ምሕረት የበዛለት እንደኔ ያለ እንደኔ ያለ አቤት ጸጋ የበዛለት እንደኔ ያለ እንደኔ ያለ
ወርሺፕ ታይም ካለቀ በኋላ ቀጥታ ወደ ባይብል ስተዲ ነበር የገባ ነው። ሉቃስ ወንጌል 19:10 ላይ እና ዘፍጥረት 3:9 ላይ ባሉ ጥቅሶች ላይ ተመርኩዘን እግዚአብሔር የሰጠንን የጠፉ ሰዎችን ስለመፈለግ ተልዕኮ አየን። በሚራራ ልብ ወንጌል መመስከር ምን እንደሆነ ተወያየን። ከዛ ደግሞ የዘመናችን ቤተክርስቲያን የኃጢአተኞች ወዳጅ ነች ወይ በሚል ተወያየን። እና እንበልና ይሄ ግሩፕ ቀድሞ ከሰራው እንደን የሚተናቢ ናቸው። ከዚህ ሰው ይቀንሳል። እንደን ብዙ ሰው እያለበት ሰው ይነር ነው ማለት ነው። ቅጣት ይኖራል። ባይብል ስተዲያችንን ከጨረስን በኋላ ቀጥታ ወደ ጌም ነበር የገባ ነው። ሩሉን ሰምታችሁታል። ስም ማስታወስ ነበር የሚጠበቅብን፣ ግን አንፎርቹኔትሊ የኛ ቲም ተሸንፎ ነበር። ደግሞ ጌሙ ቅጣት ነበረው፣ እሱን ተቀጥተናል። አይቻለሁ ይማል ላለማስመሰል እየሞከርኩ ነው። ከዛም የምንተኛበት ሰዓት ደረሰ። ግን አብዛኞቹ አሳይመንት ኦር ኦንላይን ክላስ ምናምን የነበራቸው ልጆች ስለነበሩ ሁሉም ፒሲያቸውን ይዘው ቁጭ አሉ። እኔ ግን ደግሞኝ ስለነበር ተኛሁኝ። የሚቀጥለው ቀን ጠዋት በጣም ደስ ይል ነበር። ቅዳሜ ጠዋት ማለት ነው። በጣም የሚያምር ጠዋት ነበረ። ተነሳን፣ ጥርሳችንን ተቦረሽን፣ እጃችንን ታጠብን፣ ተዘገጃጀን። ሴቶቹ ለመቀስቀስ አላስቸገሩም ነበር። ወንዶቹ ግን እንዴት ሲቀሰቀሱ እንደነበር አሳያችኋለሁ። ከዛ ሁላችንም ተሰበሰብንና ቁርሳችንን በላን። ቦምቦሊኖ በሻይ was nice። Come on.
ከዛ የጧቱ ፕሮግራም እስኪጀምር ድረስ ብለን ቺን ስናደርግ ነበረ። እዛው ስንተዋወቅ ነበር። አንዳንዶቹ ደግሞ ጌም ሲጫወቱ ነበረ። ደስ ይል ነበር። ኦቨርኦል የአምላኬ ፍቅር ማርኮኛል። የምድር ዘና ከበሬታ አላፊ ነው ትቼዋለሁ። የአምላኬ ባይ ዘ ዌይ ከሰባተኛ ፍሎር ላይ the view was amazing። ሁሉም ምንም ነገር ቢሆን ያምራል። በቃ አቧራ ራሱ ቢሆን ከላይ ብቻ ሲሆን በጣም ያምራል። ቪውን በጣም ነበር የወደድነው። ሁሉም ሰው እየወጣ ተራ በተራ ኢንጆይ ሲያደርገው ነበረ። እዚህ ጋር ቁርስም እየበላን ስለነበረ እስኪጀምር ድረስ ፕሮግራሙ ቺል እያደረግን ነበር። እግዚአብሔር በሚገኝበት ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሻኛል? በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ ኃላፊ ነው ትቼዋለሁ። ስልጠናው ጀመረ። የመጀመሪያው ሴሽን ዲጂታል ፒዩሪቲ ላይ ነበረ እና ያሰለጠነን ናትናኤል ይባላል። እዛው ግሬት ኮሚሽን ውስጥ ዲጂታል ስትራቴጂ ቲም ውስጥ ነው የሚያገለግለው። በፊት የአስቱ ተማሪ ነበር እና ተማሪ እያለ ሚዲያ ቲም ነበረ። ብቻ በጣም አሜዚንግ የሆነ ሴሽን ነበር። ብዙ ተምረንበታል። የመጀመሪያው ሴሽን ካለቀ በኋላ ብሬክ ወሰድን። በስልኮቻችን ጌም ተጫወትን። ከዛ ቀጥታ ወደሚቀጥለው ሴሽን ሄድ ነው። ዲጂታል ሚሽን ላይ ነበረ ቀጥሎ የነበረው ሴሽን። ተገኘ ምናምን ተብሎ ምን ከፍታ ሰው ምን እያልን ነው? ኖ ሞር ወተን ወንጌል ሄደን ለሌሎች የምንደርስበት ፕላትፎርም ብቻ ሳይሆን የሬስኪው ስራ ነው። ውስጥ ያለው ምዕመናችን ራሱ የምናድንበት ምንድን ነው ስራ ስለሆነ ነው። ቢኮዝ ኦፍ ዩር ኮንተንት because of what you do here ቤተክርስቲያን እዚህ ጋር የምትወጣው ለምንድን ነው? የገዛ ልጆቿ የተበላሽ ስለሆነ ከነሱንም ለማስታል ጭምር። ሁለተኛውም ሴሽን በጣም ደስ ይል ነበረ። ስልጠናውን የሰጠን ሰናይ ይባላል። እሱም እዛው ግሬት ኮሚሽን ውስጥ ዲጂታል ስትራቴጂ ቲም ውስጥ ነው የሚሰራው። በጣም ደስ የሚል ሴሽን ነበረ። ስለሚሽን ሰዓቱም ሳናውቀው ነበር የሄደው። የቱን ጀምሬ የቱን ልተው ይሄ ጌታ። ከዛ ምሳችንን በላን። ቆንጆ ምሳ ነበረ። ቀጥታ ምሳችንን ከበላን በኋላ ወደ ወርክሾፕ ነበር የሄድነው። ሁሉም ሰው የመረጠው ዲፓርትመንት ውስጥ ሚዲያ ቲም ውስጥ 5 ዲፓርትመንት አለ። ሳውንድ አለ፣ ቪዲዮ ኤዲቲንግ አለ፣ ግራፊክስ አለ፣ ካሜራ አለ፣ ከዛ ደግሞ ኮንተንት ክሪኤሽን አለ። ከነዚህ ውስጥ መርጠው ልጆች መርጠን ሁላችንም እንገባለን ማለት ነው። አሁን የምታዩት የሳውንድ ሲስተም ቲም ነው። ሳውንድ ሲስተም ላይ ከዚህ ፊት የሰሩት ሲኒየሮች እና ኤክስፐርቶች ለአዲሶቹ ያሳያቸዋል ማለት ነው። እዚህ ጋር ደግሞ ቪዲዮ ኤዲቲንግ ቲም አለ። እዚህ ጋርም እንደዛው በቪዲዮ ኤዲቲንግ ፕሮፌሽናሊ የሚሰሩ ሰዎች እንደገና ሲኒየሮችም ለጀማሪዎቹ ያሳያቸዋል ማለት ነው። እዛው ግቢ ውስጥ በተቀረጹ ቪዲዮዎች ይለማመዳሉ። የጠላቴን ጉልበት ረገጥኩ ጌታ ላንተ ኢየሱስ ክርስቶስ። የጠላትሽ ገና ይፈርስ ክብር ላውራ ዛሬም ነገር እስራኤል ቅዱስ አንተው ተባረክ። ብዙ ስራዬን ስተሃል አመልክ ዘንድ ይገባኛል።
ክብርን ላውራ ዛሬም ነገም የእስራኤል። ከዛ እዚህ ጋር ደግሞ ካሜራ ቲም አለ። እነሱም መጀመሪያ ቲዮሬቲክሊ የሚያስፈልጋቸውን ነገር ሁሉ ከተማሩ በኋላ ራሳቸው ፎቶ እያነሱ ቪዲዮ እየቀረጹ የተማሩትን ነገር አፕላይ እያደረጉ ይለማመዳሉ ማለት ነው። እዚህ ጋም ከሲኒየሮቻቸው ነው የሚማሩት። ቀጥሎ ደግሞ ግራፊክስ ቲም አለ። እነዚህም ከሲኒየሮቻቸው ነው የሚማሩት። እንደውም ግራፊክስ እና ቪዲዮ ላይ ከዛ ኮንተንት ክሬሽን ላይ የሰለጥኑት የነበሩት አሰልጣኞች እዛው ግሬት ኮሚሽን የሚሰሩት አሰልጣኝ ነበሩ። ቀጥሎ ኮንተንት ክሬሽን ነበረ። እኔ የመረጥኩት ይህንን ቲም ነበር። በጣም ብዙ ነገር ተምሬያለሁ። ኖርማሊ ኮንተንት ክሬሽን ሲባል ከምናውቀው እኔም እንደ ኮንተንት ክሬተር ከማስበው በላይ ብዙ ዲቴሎች እንዳሉት ተምሬያለሁ። በጣም ኢንሳይትፉል የሆነ ወርክሾፕ ነበረ። አይ ላይክ ኢት። ክብርን ላውራ ዛሬም ነገም የእስራኤል ቅዱስ አንተው ተባረክ። ከዛ ኔትወርኪንግ ታይም ቀጠለ። የማይተዋወቁ ልጆች የሚተዋወቁበት፣ ምክር የሚለዋወጡበት፣ ስኪላቸውንም ሼር የሚያደርጉበት። ከዛ ደግሞ ግማሹ ጌም እየተጫወተም የነበር አለ። ሎነርም ነበሩ። ብቻ ይሄ ኔትወርኪንግ ታይም ነበረ። ይገባኛል የቱን ጀምሬ የቱን ልተው፣ ይሄ ጌታ ለኔ ያደረገውን ሳስበው ከቁጥር በላይ ነው። ሰራ ነበር ቦታ ላይ ጥሩ ያለው ዝች ጋር ነው። እኛም ሙቭ ማድረግ ክብርን ላውራ ዛሬም ነገም የእስራኤል። እዚህ ጋር ፎቶ ለመነሳት ቦታ ሲመርጡ ነበረ። በጣም ኩል የሆኑ ፒክቸሮች ተነስተናል። የተወሰኑትን ፎቶዎች እንያቸው። ጌታ ረድቶን ክብሩ ይስፋ ያለው ይህ ወንድሜ ነው። እዚህ ለመድረስ ምክንያት የሆነኝ ያስታውቃል። ለእኔም እሱ ነው ምክንያት እዚህ ለመድረስ። ብዙ የህይወት አሻራዎች አሉ። የመጀመሪያውን አረንጓዴ አሻራ ያሳረፈብኝ ወደፊት ዞር ብለን ስናይነት ከወንድሜ ጋር አሳልፉትን አይባለም ናመናል ስሜት ያትሉ ኤኒዌይስ ዊ ላቭ ዩ ሚዲያ ትመቹናላችሁ በጣም ነው እናንተ ምንላችሁ። እኔ ሰርጎ ገብልኝ አሁን ከ10 ዓመት በኋላ የተናገረ ከ10 ዓመት በኋላ ጌታ ረድቶን ሶሻል ሚዲያችን 3000 ላይ 300,000 ይደርሳል። ዩቲዩባችን ደግሞ 300,000 ይደርሳል። ዩቲዩባችን ደግሞ 500,000 ምናምን ነገር ቀለል አድርገን ክሮስ አድርገን ቴሌግራም ያው ማለት ኢንስታግራምም እንደዛው እንትን ብለን አንድ ለሪዩኒየን እንመጣለን ብለን እንላለን። yes ፕሮባብሊ ጸጉራችንም እስከዛ አብሮ ይኖራል ብለን ተስፋ እናደርጋለን። ነው እዚች ጋር ሜቢ ካላውቅም ዲስክራይብ ካላደረግን ግራፊክስ ቲም ናቸው እዚች ጋር እየሰሩ ያሉት ስራቸውን እንመልከት አስብላቸው። ሳውንዶች ጋር ናቸው ሚክስ ይችላል እና ቸሪ ግራፊክስ ነው። በጣም የሚገርም ጊዜ ነበረ። እየሰሩ ነው፣ እየተወዳደሩ ነው እና ሲሎቹ ተጠቅመን እንደዚህ ናቸዋል። ሲጨርሱ ይመዘናሉ። ተሸላሚ ነው የሚሆኑት። መቅበዝበዝ እርሱ በቃ ሲለኝ ያመራራው ሕይወቴ ታፈተ፣ በኢየሱሴ ታሪክ ተለወጠ። ያመራራው ሕይወቴ ታፈተ፣ በኢየሱሴ ታሪክ ተለወጠ።
So after a long day and productive day ጌም መጫወት ጀመርን። በጣም ደስ የሚል ጊዜ ነበር ያሳለፍነው። ግማሹ ካሬ ሲጫወት ነበር፣ ግማሹ ካርታ ሲጫወት ነበር፣ ግማሹ ደግሞ ማፊያ ሲጫወት ነበር። እኔ ማፊያዎቹ ጋር ነበርኩኝ። አንዳንዶቻችን አንግተናል። አንግተንም የተጫወት ነው። ብቻ በጣም ደስ የሚል ሜሞሪ ነበረን። It was an amazing experience. Every year ነው የምደሰትበት በሪትሪታችን። እና ይሄ የመጨረሻው ቀን እሁድ ዕለት ነበረ። ወደ ዶርም ለመሄድ የተዘጋጀን ነበር። ኦሬዲ ቁርስና በልተን ጨርሰናል፣ ተነስተናል። በጊዜ ጠዋት ነበር የወጣ ነው እና እዚህ ጋር ፎቶ ለመነሳት እየሞከርን ነበር፣ እየተረባረብን ነበረ። በዚህ አጋጣሚ ሚዲያ ቲሞች በጣም ነው የምወዳችሁ። በጣም የሚገርም ጊዜ ነበር ያሳለፍኩት። ተባረኩ ሁላችሁም። This is the bus. በመጨረሻም ባሱ መጣ፣ እኛም ገባን። በጣም የሚገርም ጊዜ ነበረን። ይሄን ይመስላል the vlog. I hope you like it. Bye. Say bye. Bye? No bye. አላለቀም እኮ። አላለቀም።